ገነናዊ መሪ ተፈጥሮ የአምባገነናዊ መሪ ባህሪ ደግሞ ምን እንደሆነ እናውቀዋለን። ስለዚህ ይህንን ሰላምና መረጋጋት ይፈጥራል ወይ? ወደ ልማት እንገባለን ወይ? አንድነታችን አጠናክሮ ሉዓላዊነታችን አጠናክሮ ይወስደናል ወይ? ህዝብ ያልመረጠው መሪ፣ ህዝብ የማያውቀው መሪ የሚል አብረን የምናየው ይሆናል። በእኔ እምነት ግን በፍጹም የማይሆን ነው። በፍጹም የማይሆን ነው። ድሮም ከመጀመሪያው ንጉስ ነኝ ብሎ የመጣ ንጉስ ነው። ንጉስ ነኝ ብሎ የመጣ ንጉስ ደግሞ ምርጫ በምንም ታምር አይፈልግም። ንግስናውን የሚያስቀጥልበት ስርዓት አመቻችተዋል። ስለዚህ የድሮዎቹ ንጉሶችና የድሮዎቹ አምባገነናዊ ስርዓት ደግፎ ይቀጥላል ብዬ አላስብም። የትግራይ ክልል ማንም ፉከራ አሁንም ሊቀጥል ይችላል። ፉከራዎቹ ሊቀጥሉ ይችላሉ። ጉራዎቹ ሊቀጥሉ ይችላሉ። ማስፈራራቱም ሊቀጥል ይችላሉ። 2 ዓመት ሙሉ ለኢትዮጵያ ብሔር ብሔረሰቦች በተለይ ለትግራይ ህዝብ የጨለማ ዓመቶች ናቸው። ጨለማ ናቸው ለኛ። በእኔ እምነት ግን ጨለማ ነው። በተለይ ለትግራይ ህዝብ ግን 11ኛው ሰዓት ነው። ጦርነትም ታውጀበታል። በምንም ተአምር ለመብቱ ግን አይደራደርም። እንዳመጣጡ እንሸኘዋለን። ስልጣኔ ስለቅ ለስልጣኔ ብቻ አይደለም፣ እንዲህ ለሚፈክር መንግስትም ከህዝብ ፊት ለፊት ሆኜ ለመታገልም ጭምር ነው። ቀላል አይደለም ይሄ። ስለዚህ የፉከራው አይደለም፣ ምርጫችንም በተሳካ መንገድ ዲሞክራሲ በሆነ መንገድ ህዝቡም ያመነበት ከክልላችን ውስጥ ያሉ ተፈካካሪ ፓርቲዎች ጋር እናካሄዳለን። ይሄን ላለ ህዝብ ጦርነት ሲታወጅበት ውርደት ነው። ውርደቱ ግን ለሱ እንጂ ለኛ አይደለም እና ለትግራይ ህዝብ ምንም የሚመጣ ነገር የለም። እንዳመጣጡ ደግሞ የመሸኘት ብቃትም አቅምም ዝግጁነትም አለን። ስለዚህ የምንደራደረው ነገር